ታያቸዋለሽ አንቺ እርጉ አሁን ግን ዋጋሽን ነው እሺ መሰጥሽ ሰሚኛለሽ በዚህ ቢላ ዘረጋግፌ ቆራርጬ ነው መልክሽ እሺ እኔ እኮ ከመጸዳጃ ቤት ስመጣ እኮ ድምፅሽን ሰምቼ ነው ልትገለኝ ነበረ በቢላ ልትወጋኝ ነበረ አድነኝ አይዞሽ ማነው የሚገልሽ አይዞሽ ይሄ እኮ ቅዠት ነው አትፍሪ አይዞሽ ለምንድን ነው እንደዚህ የጣላችኝ ምን አደረኳት ይሄን ያህል በቃ አይዞሽ እኔ ከዚህ ነገር የምትወጪበትን የሆነ መንገድ እፈልጋለሁ አይዞሽ መቼም አልተውሽም እሺ መቼም አልተውሽም መቼም አልተዋትም አይደል እባክሽ ሮዛ ሁሉም ነገር አንቺ እንደምታስቢው አይደለም በኩለ ሌሊት ከመኝታ ክፍል ተነስተ መተህ እዚህ ድረስ ደረት ላይ ለጥፋ ስታበቃ አንቺ እንደምታስቢው ስትል ትንሽ አታፍርም እንዴ አንተ ከመጸዳጃ ቤት ስመለስ ልጅቷ እየጮኸች ነበር ባና ይመስለኛል በህልሟ አንቺ ቢላ ይዘሽ ስታስፈራራት አይታ ነው እንደዛ መሰለኝ ለነገሩ እኔ ላንተ እኮ አውሬ ከሆንኩኝ ቆየሁ በጣም የምታሳፍር ሰው ነሽ አንቺ ደግሞ ባልሽን ጥለሽ የመጣሽ የሰው ባሌ ለመለጠፍ ነው እንዴ ሮዛ መጀመሪያም ፍላጎትሽ አውቅ ነበር እሺ ግን መቼም አይሳካልሽም መቼም ይሄን ደግሞ አይምሮሽ ውስጥ በደንብ ክተቹ መቼም አይሳካልሽም ዛሬ ላደረግሽው ነገር ደግሞ እጥፍ አድርጌ ነው እሺ ማስከፍልሽ እጥፍ እኔ ከዚህ በላይ አልችልም ሰላም አለይኩም ወራህመቱላሂ ወበረካቱ ዱችዬ እንዴት ናችሁ ሰላም ናችሁ ወይ ዛሬ ደግሞ በድጋሚ መጥቼላችኋለሁ ማለት ነው ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ ቪዲዮውን ላይክ ሼር በማድረግ ጀምሩት ማለት ነው እንግዲህ መጀመሪያው ላይ እንዳያችሁት ትንሿ ሙሽራ ክፍል 2 እንደቀጠለ ነው ማለት ነው ትንሿ ሙሽራ ሉሊትዬ የኔ ቆንጆ ማለት ነው በህልሟ ሮዚ ቢላ ይዛ እያስፈራራቻት እያለ በህልሟ ስትጮህ ዳዊት ከሽንት ቤት ሲመለስ ስትጮህ ሰማና ወደ ክላሷ ሄደ ሉሊት ምን ሆነሽ ነው ከሽንት ቤት ስመጣ እኮ ድምፅሽን ስሰማ ነው የመጣሁት አላት አረ ልትገለኝ ነበር ቢላ ይዛ ነበር እያስፈራራች ነበር እባክህን አድነኝ አለችው እባክሽ ተረጋጊ አይዞሽ ተረጋጊ ይህ እኮ ቅዠት እኮ ነው እውነት አይደለም ቅዠት ነው አይዞሽ አላት በቃ እኔ አገሬ ውሰደኝ እዛው መልሰኝ እዛው እንደፈለኩ መሆን እችላለሁ እንደፈለጉ ያደርጉኝ አለችው ከዛ መቼም ቢሆን ወደ አውሬዎችማ አለክሽም አላት ከዛ መቼም ቢሆን አልተውሽም እያላት ወይዘሪት ሮዚ ተመልሳ መጣችና መቼም ቢሆን አትዋትም አይደል አለችው ሮዛ እባክሽን ተረጋጊ አንቺ እንደምታስቢው እኮ አይደለም አላት አረ ምን እኔ እንደማስበው አይደለም ደረት ላይ በደረቅ ሌሊት ከክላስክ ተነስተህ ደረቅ ሌሊት ደረት ላይ ለጥፋት እንደምታስቢው አይደለም ስትል አታፍርም እንዴ አለችው ሮዛ እባክሽን ተረጋጊ በህልሟ አንቺ ቢላ ይዘሽ ስታስፈራሪያት እኮ አይታ ነው መሰለኝ አላት እኔማ ቆየሁ እኮ ላንተ አውሬ ከሆንኩኝ እኮ ቆየሁ አለችው ከዛ እንደገና ሉሊትዬ እባክህን አገሬ ውሰደኝ ግን እኔ ምን አርጊያት ነው የዘን ያህል የጠላችኝ በቃ ውሰደኝ አገሬ አለችው አይ መቼም ቢሆንማ ለነዛ አውሮች መልሼ ያልሰጥሽም ብሏት በቃ አሁን ተረጋጊና ተኝና ጧት ሲነጋ በተረጋጋ መንፈስ እናወራለን አላት ዳዊት ከዛም በኋላ ጧት ሲነጋ ወይዘሪት ሮዛና ያቺ ክፉ ጓደኛዋ መጣች ቤቷ በቃ ጭራሽ ደረቱ ላይ ተለጥፋ አገኘዋት ነው እንደምትይ አለቻት አዎ አለቻት ሮዚ ጓደኛዋን ታምናታለች ጓደኛዋ ግን የሆነች ክፉ ናት ማለት ነው ምክንያቱም ዴቭን ስለምትወደው እሷን የሆነ ነገር ውስጥ ለመክተት ሐሳብ እየፈጠረች ነው ከዛ ለምን በመርዝ አትገሊያትም አለቻት ሮዛ እንዴ አንቺ እንዴት እንደዚህ ታስቢያለሽ እንዴት እንደዚህ በመርዝ ግዳያት ትኛለሽ ያመሻል እንዴ አለቻት እንግዲያውስ ወይ ትዳርሽን ማጣት ወይ ትዳርሽን ማዳን ነው ስትላት አረ እንዴት እንደዚህማ አይሆንም አለቻት ትዳርሽን ከፈለግሽው አስበሽበት ደውይልኝ ብላት ክፉ ጓደኛዋ ሄደች ተመልሳ ከዛ ሮዚ ብቻዋን ስታሰላስል
ቆየችና ከዛ እንደገና አሰበችበት ማለት ነው። አንቺ በፍቅር ቅረቢያት፣ እስከዛ ድረስ እኔ መድኃኒቱን አመጣልሻለሁ። መድኃኒቱ ደግሞ ለትንሽ ደቂቃ አያስታውቅም፣ አንቺም እንደገደልሻት አያስታውቅም። ከበላች በኋላ መኝታ ክፍሏ ወስደሽ ቆልፊባት። ከዛ ተኝታ ነው በዛው እንትን ያለችው ብለው ማንኛውም ሰው አይጠረጠርሽም በማለት ጓደኛዋ አለቻት። ከዛ እንደገና ሉሊትዬ የኔ ውድ አለቻት። ወደ ክላሷ ገባችና እንዴ አለች ሉሊት ተገረመች። ሉሊትዬ የኔ ውድ ከመቼ ወዲህ ብላ ተገረመች ሉሊት። የኔ ውድ ደህና ነሽ አለቻት። ከዛ ያስቀየምኩሽ ነገር ካለ በጣም ይቅርታ አለቻትና ተመልሳ በቃ ነይ ቶሎ አሁን እና ምግብ እሰራልሻለሁ ነይ ሳሎን ቁጭ በይ አለቻትና ምግብ እየሰራችላት እያለ ከዛ ያችኛዋ ጓደኛዋ ደግሞ ዴፍ ጋር ሄደችና ዴፍ እንገናኝ ምናምን ብላ ደወለችለትና መኪና ውስጥ ተገናኙ። እንዴት ነሽ ደህና ነሽ ዛሬ በሰላም ነው የፈለግሽኝ አላት። አዎ በሰላም ነው የፈለግኩ አለችውና እንዴት ነሽ ደህና ነሽ ወይ ጓደኛሽ ደህና አይደለችም እንዴ አላት። እኔ እንደሱ አይነት ጓደኛ አረመኔ ጨካኝ ጓደኛ የለኝም አለችው። ስለ ሚስቴ እንደዛ አይነት ነገር ናታውሪ አላት። እንዴ ምንድነው እንደዚህ አይነት ወሬ አታውሪ የምትለው? እንደሱ አይነት ጓደኛ ጨካኝ ጓደኛ በፍጹም እኔ አላየሁም አለችው። እንዴ ስለ ሚስቴ እንደዚህ አይነት ነገር አታውሪ አላት። እንግዲያውስ እኔን ካላመንከኝ ያችን አንድ ምስኪን አንድ ፍሬ ልጅ በመርዝ መርዛ ሳትገላት ቶሎ ድረስላት አለችው። በጥፊ አጮላት። እሷማ ይህን አታረግም፣ በፍጹም ይህንን ነገር አታደርግም አላት። እንግዲያውስ እውነት እኔን ካላመንከኝ ቶሎ ድረስላት ለልጅቷ ሂድና ቶሎ ድረስላት። በኋላ እውነታውን ስታቅ መተህ ተንበርክከህ ይቅርታ ትጠይቀኛለህ በማለት አለችው። ዴቭም ደግሞ ከዛ አይሆንም ሮዛማ ይሄን አታረጊውም አይሆንም እያለ መኪናውን በፍጥነት አስነሳና ቀጥታ ወደ ቤት መጣ። እየሮጠ ሲመጣ ሉሊት ሳሎን ቁጭ ብላ ነበር። ሉሊት ደህና ነሽ ምግብ በላሽ ማለቴ ምግብ በላሽ እንዴ አላት። ከዛ እሷም እንትን አለች። ከዛ ሮዚ ደግሞ ምግቡን ይዛ እየመጣች እያለ አንቺ የተረገምሽ አላት። አንቺ የተረገምሽ ይችን አንድ ፍሬ ልጅ ምን አረገችሽና ነው በመርዝ መርዘሽ ልትገሊያት የሞከርሽው አላት። እንዴ አለችው። አንተ እኔን አታምነኝም እንዴ? እስከ ዛሬማ ሮዚ የምትባለውን አላቃትም ነበር አላት። አይ እኔ ነኝ አለማወቄ፣ አንተን አለማወቄ እኔ ነኝ አለችው። እንግዳውስ መርዝ የለውም እያልሽ ነው ያልሽው ምግብ አላት። አንተ እኔን አታምነኝም ማለት ነው አለችው። እንግዳውስ መርዝ ከሌለው ይህንን ቅመሽው አላት ማለት ነው። ቅመሽው እንግዳስ መርዝ ከሌለው ይህንን እንትን ቅመሽው ሲላት ቀመሰችውና ይኸው እኔ ሞትኩኝ ወይ አለችው። ከዛ ዴቭ ደግሞ ተናደደ። ይቺ ሸይጣን የሆነች ጓደኛዋ ሰራችልኝ እያለ ከዛ በላችና እሷ ደግሞ አውቃ ነበር መርዙን ያላደረገችው። ምክንያቱም ጓደኛዋን ታውቃታለች በጣም ክፉና ጨካኝ ስለሆነች። ምክንያቱም ይህን የምታደርገው የሮዚ ጓደኛ ባሏን ስለምትወደው ዳዊትን ትወደዋለች ማለት ነው። ስለዚህ እሷን በምን አይነት መንገድ ችግር ውስጥ ልክተታት በማለት እያሰበች እያለ ከዛ ያንን ነገር አላደረገችም ሮዚ። ያንን ምግብ ቀመሰችና ተቆጥታ ወደ ክላሷ ሄደች። ወደ ክላሷ ሄዳ በጣም ተናደደችና ዳዊትም ተከትሏት ሄደ። እባክሽ ሮዚ ይቅርታ አድርጊልኝ፣ እኔ እኮ ያቺ ሸይጣን ጓደኛሽ እኮ ነግራይ ነው ሁሉንም ነገር እንደዚህ ያረኩት አላት። ከዛ እንደገና አይ እኔ ከኔ እሷን አመንካት አይደለ አለችው። በቃ ካሁን ወደ አሁኑኑ ይሄንን ቤት ለቅቄልህ ነው የሚሄደው በማለት አለችው። ውድ ቤተሰቦቼ ቪዲዮውን ላይክ ሸር እያደረጋችሁ አበረታቱኝ በማለት እጠይቃለሁ የኔ ውዶች ማለት ነው። ከዛ እንደገና ሮዚ ካሁን በኋላ እዚህ ቤት አልኖርም፣ ይህንን ቤት ለቅቄልህ ነው የምወጣው በማለት ስትለው በቃ ሮዚዬ እባክሽን የዛሬን ብቻ ይቅርታ አድርጊልኝ፣ ካሁን በኋላ የማንንም ወሬ አልሰማም፣ አምንሻለሁ በማለት አላት።
ከዛ ቅፍ አደረገና ይቅርታ አድርጊልኝ የኔ ቆንጆ አላትና እሷ ደግሞ በውስጧ እንኳንም ያንተን እምነት አገኘሁኝ እንጂ ይችን ልጅ ዛሬ እምሰራትን እኔ ነኝ የማውቀው እያለች በውስጧ እያለች ነበረ። ከዛ እንደገና ዴቭ ወደ ስራ ሳይሄድላት ከዛ ጓደኛዋን ተደብቃ መንገድ ላይ ተደብቃ አገኘቻትና ከዛ አንገቷን አንቃ አንቺ ቆይ ተኔ ምንድን ነው የምትፈልጊው? ከባለቤቴስ ምንድን ነው የምትፈልጊው? እኔ ማውቅ የነበረ መርዙን ያልጨመርኩት ምግቡ ላይ በማለት አለቻት። ከዛ አንገቷን እንቃረገችና አረ እባክሽ ልቀቂኝ ልትገሊ ነው እንዴ አለቻት። ካሁን በኋላ ህይወቴ እንዳትገቢ ህይወቴም እቤቴም እንዳትደርሺ ካሁን በኋላ አታስፈልጊኝም አንቺ ክፉ አንቺ ጨካኝ በማለት አንገቷን አንቃት ጥላት ወደ ቤቷ ተመልሳ መጣች። ወደ ቤቷ ስትመጣ በጣም ተናዳ ስለነበረ የሉሊትን በራፍ ቆረቆረችና ነይ አለቻት። እንዴ ሮዚ ምን ሆነሽ ነው ዛሬ አለቻት። ምን አገባሽ የሆንኩትም ቢሆን ምን አገባሽ አለቻትና ከዛ እንደገና ይዛት ወደ በርበሬ ልታጥናት ይዛት ገባች እየጎተተች። እባክሽ ሮዚ እባክሽን እኔ ሄድልሻለሁ ምንም ነገር አታድርጊኝ እሄድልሻለሁ እያለች እየለመነቻት ምንም እሷ አልሰማት አልቻለችም። ከዛ ይዛት በርበሬ ልታጥናት ይዛት ሄደች። እባክሽ ሮዛ እባክሽን እኔ ሄድልሻለሁ ምንም ነገር አልፈልግም አንቺ ነሽ የምትሄጂው አንቺማ አትሄጂም እኔ እንድትሄጂ ታላደረኩሽ ብላ በርበሬ ልታጥናት ይዛት ገባች። በርበሬ አጠነቻት። እባክሽ ሮዛ አቃጠልሽኝ እኮ ኧረ አቃጠልሽኝ እያለች እየለመነቻት እያለ ምንም እሷ ልትሰማት አልቻለችም። እባክሽ ሮዚ እባክሽን እኔ ሄድልሻለሁ ካሁን በኋላ እባክሽ እንደዚህ አታድርጊ እያለቻት በርበሬ በደንብ አድርጋ አጠነቻት ማለት ነው። እች ክፉ ማለት ነው። እና ከዛ ካጠነቻት በኋላ አሁን ዴቭ ሲመጣ ምን እንደምትዩ እንተያያለን አለቻት። እንማማራለን አለቻት። ዴቭ ሲመጣ እኔ መሄድ እችላለሁ እዳውን ከፍለው እናቴ እዳውን ስለከፈሉላት ወደዛ መሄድ እችላለሁ ምንም ነገር አያደርጉኝም ብለሽ ትያለሽ አለቻት እያለቻት እንደዛ አለቻት። ከዛ ወደ ሀገርሽ ስትሄጂ እኔ ብር ሰጥሻለሁ እኔ ክፉ ሴት አደረግሽኝ እንዴ አለቻት። እና ክፉ ባትኮኒ ነው እንዴ በርበሬ ያጠንሻት ሴትዮ ሆ ክፉ ሴት አደረግሽኝ እንዴ እያለቻት ከዛ ዴቭ ሲመጣ የምትይውን ሁሉ እኔ ያልኩሽን ሁሉ ነው የምትይው አለቻት። እሺ እኔ እሄድልሻለሁ ምንም ነገር ቢሆን እሄዳለሁ አለቻት። እጂ በቃ ልብስሽን ለያዝ አለቻት። አዎ ያዥ ሂጂ ልብስሽን ያዥና በፊስታል ያደረገችና ልብሷን የሰጠሻትን ብር የሰጠውሽን ብር ቆጠርሽው አለቻት። አዎ ቆጥሬዋለሁ አለቻት። በይ ፌስታል ውስጥ አስገቢ አለቻት። ፌስታል ውስጥ አስገባችና ሉሊት በቃ አሁን ልሄድ አለቻት። የት ነው የምትሄጂው አለቻት። አሁንማ አትሄጂም ዴቭ ሲመጣ ያልኩሽን ሁሉ ብለሽው ነው የምትሄጂው አለቻት። ከዛ እሱ ደግሞ ሲመጣ ይህንን ያልኩሽን ሁሉ ነገር ብለሽው ነው የምትሄጂው እኔ መሄድ እፈልጋለሁ የእናቴን ዕዳ ተከፍለውላታልና ምንም ነገር አያደርጉኝም ብለሽ በይ አለቻት። ከዛ እሱ ሲመጣ ምን ሆነሽ ነው ሉሊት ወዴት ነው የምትሄጂው አላት። አይ ጋሼ እኔ መሄድ እችላለሁ እሄዳለሁ በቃ አሁን ለእናቴ ዕዳዋን የከፈለላት ሰው ስላለ መሄድ አለብኝ በቃ እሄዳለሁኝ አለችው። እንዴ ለምንድን ነው የምትሄጂው አሁን ማዘር እኮ ገና እንትን አይ ተከፍሎላታል ምናምን እያለች እያወራች እያለ ከዛ የሉሊት እናት ደወለችላት። እባክሽን ልጄ አሁን ስትላት እንደ ወደዚህ ደግመሽ እንዳትመለሺ ብለህ በላት ሰውየው በጣም ኃይለኛ ሆኗል ነገር አምጥቷል አሁን ወደዚህ እንዳትመጪ በላት አለችው። ከዛ እንደገና ሮዚ በቃ ተንቦቀቦቀች ማለት ነው ፈራች ማለት ነው። እውነትም እሷ አስፈራርታት እንደሆነ ይህንን ነገር ያደረገችው ብሎ አሰበና ዳዊት በጣም ተናደደ በጣም እሳት ጎረሰ ማለት ነው። ሮዚም ፈራች በቃ ተንበቀበቀች ማለት ነው። ከዛ እንደገና እንዳትመጪ ተመልሰሽ ብላ እናቱ ደወለችላት። እናቷ የሉሊት እናት ደወለችለት። እሺ በቃ ማዘር እሺ ብሎ ስልኩን ዘጋውና ወደ ሮዚ አፈጠጠባት ማለት ነው። እንግዲህ ወደ ሮዚ ሲያፈጥባት ሮዚ በጣም ተንቀጠቀጠች በቃ ተንቦቀቦቀች ማለት ነው። እንግዲህ ምን እንደሚፈጠር በቀጣይ ቪዲዮ እስከማሳያችሁ ድረስ ቪዲዮ ተመችቷችሁ ከሆነ ኮሜንት፣ ላይክ፣ ሸር በማድረግ አብራችሁኝ እንድትሆኑ ጠይቃለሁ በአክብሮት ማለት ነው። በጣም አርጌ አመሰግናለሁ፣ እወዳችኋለሁ ማለት ነው። እንደዚህ አይነት ፊልሞችን
አስተማሪ ፊልሞችን እያመጣን እንማማራለን ማለት ነው ውዶችዬ። እና እንደዚህም አይነት ክፉ ሰው አለ ወይ ብለን እስከምናስብ ድረስ አንዳንድ ፊልሞች እኛን የሚያስተምሩበት እንትን አላቸው ማለት ነው። እውነት ፊልም ቢሆንም አንዳንድ ፊልሞች ግን ማስተማሪያ ይሆናሉ ማለት ነው። ስለዚህ ቪዲዮውን ላይክ፣ ሸር እያደረጋችሁ አብራችሁን ስለቆያችሁ በጣም አርጌ አመሰግናለሁ። በጣም ወዳችኋለሁ። ከኔ ጋር ስለሆናችሁ ሁሌም ከጎኔ ስለሆናችሁ በጣም ወዳችኋለሁ። አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ቪዲዮዬን ደግሞ ላይክ ሼር አድርጉልኝ። መወዳችኋለሁ የኔ ማሮች ማለት ነው። ምንም ደቂቃ አልፈጀውም፣ 17 ደቂቃ ናት ማለት ነው። ስለዚህ እንደዚህ አይነት ክፉ ሰዎችን በእውነትም ጓደኛ መስለው ሰውን እንትን የሚያጠቁ እና በቃ ሰው መስለው አንዳንዴ እናንተን ቀርበዋችሁ በእናንተ ደካማ ጎናችሁ የሚገቡ የእውነትም ሰዎች አሉ ማለት ነው። እና አንዳንድ ጊዜ ራሳችንን መጠየቅ ራሱ አለብን ማለት ነው። ጓደኛን አለማቅረብ፣ ሰውን አለማመን ከራሳችን በላይ ማለት ነው። እና ስለዚህ እንደዛ ነው እላችኋለሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ማለት ነው። እና እወዳችኋለሁኝ። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ። ቀጣይ ቪዲዮ እንገናኝ። ባይ ባይ።